ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? የድንጋዩ ምክር ይበቃኛል ይሉ ነበር ከቀደምት ደጋግ የአላህ ባሮች የሆኑት ሼኽ ኢብራሂም ኢብኑ አድሃም ረዲየላሁ ዐንሁ። በመንገድ ላይ ያለፉ ሳለ አንድ ጽሑፍ ያለበትን ድንጋይ ይመለከታሉ። የድንጋዩም ጽሑፍ ቁሉብኒ ተንተፊዑ ቢ፣ ወደ ሌላ ጎኔ ብትገለብጠኝ ትጠቀምብኛለህ ይላል። ኢብራሂም ኢብኑ አድሃምም ድንጋዩን ሲያዞሩት እንዲህ የሚል መልእክትን ነበር ያነበቡት። አንተ ላ ተዕመሉ ቢማ ተዕለም፣ አንተ ሰው በተሰጠህ በምታውቀው እውቀት ምትሰራ አይደለህም። ከይፈ ተጥሉቡ ዒልመ ማ ላ ተዕለም፣ እንዴትስ በጭማሪ የማትሰራበትን የሆነ ዒልም እውቀት ትፈልጋለህ? በተደበር ቆም ብለህ አስብበት። በዘመናችን የጠፋው በሚያውቀው የሚሰራ ሰው እንጂ ተናጋሪ አይደለም። አላህ ባወቅነው የመስራትንና የዒልምን በረካ ይለግሰን። አሚን። አላሁመ ሰሊ ዐላ ሰይዲና ወመውላና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰሊም። ሙስዓብ ብኑ ዑመይር ብራንድ ልብስ የሚለብስ ብራንድ ሽቶ የሚቀባ ነበር በመካ ሀያቱ ላይ። ያ ሁሉ ነገር ይቅርብኝ ብሎ ለአላህ ዲን ለነብዩ ዲን የመጣ ሰሐቢይ ነው። የመጀመሪያው የኢስላም አምባሳደር ወደ መዲና መጥቶ ኢስላምን የሰበከ ሰሃቦች ዘንድ የመዲና ሰዎች ዘንድ የነብዩን ተልእኮ አስተምሮ ያስገባ ያስተማረ ለነብዩ መዲናን ያመቻቸው ታላቁ ሰሃባ የኢስላምን ባንዲራ የያዘ ጀግና ሰሐቢይ ነው። ቀኝ እጁን ቆረጡት። ቀኙ ሲቆርጡት በግራ ያዘ። ግራ እጁን ቆረጡት። በአንገቱ መካከል እንዲያርጉ ያዘ። በቀስት መቱት። መስዋዕቱን ከፈለ። ግን የተቀበረ ጊዜ ግን መቀበሪያ አጣ። የሚከፈንበት አጣ። ፊቱ ሲሸፈን እግሩ ይከፈታል። እግሩ ሲሸፈን ፊቱ ይከፈታል። ምን እናድርጋሉ ሰሃቦች? ፊቱን ሸፍኑትና እግሩን እዝኺር በሚባል የሳር አይነት በሱ ላይ አድርጋችሁ ቅበሩት አሉ። ያ ጀግና ሰሃቢይ ለነብዩ ሲል ለአላህ ዚን ዱንያውን የዱንያ ስኬት የዱንያ ቅንጦትን ጥሎ ወደ አኺራ ለአላህ ዲን ብሎ የመጣ ጀግናው ሰሃቢይ የተሰዋው እዚህ ቦታ ነው። አይናቸው ሰማያዊ መልካቸው ጥቁር የረሱል ሐዲስ የነገሩት የሚይዙት መዶሻ አንድ ተራራ ቢመታ ወደ መሬትነት መለወጥ የሚችል ጥያቄያቸው መልስ ነው እንጂ የሚፈልጉት ሌላ ጥያቄ የለም። መን ረቡካ? ረቢ አላህ። ወማ ዲኑካ? ዲን የልእስላም። ሌላ ነገር ትቀባጥርና ተበላህ። በሌሊተል ሚዕራጅ ሰይዳችን ሰለላሁ ዐለይሂ ወሰለም አባታችንን ኢብራሂም ዐለይሂ ሰላም አግኝተዋቸው እንዲህ ብለዋቸው ነው። ያ ሙሐመድ አቅሪ ኡመተከ ሚኒ ሰላም፣ አንተ ሙሐመድ ሆይ ለኡመትህ ሰላምታን አድርስልኝ። ወአኽቢርሁም አነል ጀነተ ጠይበቱ ቱርባ፣ ንገራቸውም ደግሞ ጀነት እኮ ጠይብ የሆነች ለም የሆነ አፈር ያላት፣ ዐዝበቱል ማኢ ወአነሃ ቂዓን፣ እንዲሁም ደግሞ ጣፋጭ የሆነ ውሃ ያለባት ናት። ደግሞ ምንም ሰብል የሌላት ባዶ ያልተዘራባት የሆነች መሬት ናት። ወአነ ጊራሰሃ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። ታዲያ ተክሏ የሚገኘው በእነዚህ አዝካሮች ነው። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚሉትን በመዘከር ነው ብለዋል። በሌላ ዘገባ ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ዓርሽ ስር ያለች ድልብ ናት፣ ለኡመትህ ይህንን ስጦታ ስጥ ብለዋቸዋል። ምስኪን እንደው የመጨረሻ የተጣሉ የተናቁ ሰው አውጥቶ የወረወራቸው ዲን ሲመርጡ አላህን ሲመርጡ ዱንያ የነፋርስ የነሮም በጠቅላላ ዱንያ እግራቸው ስር ስትመጣ በከንቱ ያሏት የምን ዱንያ አሉ። ዱንያ ጆሮ ይዶቁራል አሉ። እኛ ያላሉ ያላ ትርሺ ካላለች ባህሩን ዘልፋለ ያላዘዝ ነገር ምን አለ? አላህ ይዘህ የምታውቀው ነገር አለ? አላህ አንተ የምታገኘው ነገር አለ? በአላህ ስም ዛሬ አላህ እየተጠራ የሚፈለገው መቅሱድ ሌላ ሆነ። ዲን እየተጠራ ቁርአን እየተጠራ የነብይ ስም እየተጠራ መቅሱድ ጀርባው ሌላ ፖለቲካ ማለት ነው። የቀብር ሰዎች ለአዲስ የቀብር እንግዳ አቀባበል ያደርጉለታል። ከቤተሰቦችህ የቀደመ የሞተ ሰው ከነበረ ከሩቅ አገር እንግዳ እንደመጣበት ሰው መስተንግዶ ያደርግልሃል። ልክ እንደ ዱንያው ትውውቅ ከአዳዲስ የቀብር ነዋሪያን ጋር በደረጃህ ልክ ትተዋወቃለህ። ተውት አረፍ ይበል፣ ከድካም ሀገር ነውና የመጣው ቀስ ብለን እንተዋወቃለን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ። ታዲያ አዲስ የሆነ እንግዳ ብርሃኑ ከፍ ያለ ሞገስ ያለው የሆነን ሙእሚን ሲመለከቱ አዲስ የሆነ ሰው መጥቷል፣
ይህንን ብርሃን ያገኘው ከየት ይሆን እያሉ ይጠቋቆማሉ። መላእክቶችም ይመልሱላቸዋል፣ ይህ ሰው ዱንያ ላይ ሳለ አላህን አብዝተው ከሚያወሱት ባሮች ነበር ይላቸዋል። እነሱም ምን አለ አላህን ልክ እንደዚህ ሰው ባወሳ ነው እያሉ ቁጭታቸውን ይገልጻሉ። የቀብር ሰዎች በሚዘያየሩበት ወቅት አዲሱን እንግዳ ስለ ዱንያ ሁኔታ ይጠይቁታል። እገሌ እንዴት ሆነ? እገሊት ትዳር መሰረተች ወይ? እገሌ ዒባዳው ላይ የበረታ ነው ወይ እያሉ ይጠይቃሉ። ሶሐቢዩ ቢሽር ኢብኑል በራ ረዲየላሁ ዐንሁ በሸሂድነት ያለፉ ጊዜ እናታቸው በሐዘን ተጎድታ ነበር። የልጇ ናፍቆትም ሲበረታባት ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጥታ እንዲህ አለቻቸው፣ ያ ረሱላላህ የቀብር ሰዎች የሚተዋወቁ ከሆነ ለልጄ በአዲስ ሸሂዶች በኩል ሰላምታ ልላክለት። እሳቸውም እንዲህ መለሱላት፣ ነፍሴ በእጁ በሆነችው ጌታ እምላለሁ በዛፍ ላይ ያሉ አዕዋፋት እንደሚተዋወቁት ሁሉ የቀብር ሰዎችም እርስ በርሳቸው ይተዋወቃሉ። ሁለት ወንድማማቾች ይገናኛሉ አሉ። ወደ ጀሃነም እየሄዱ ነው ሁለቱም። ምን ሆነህ ነው ወደ ጀሃነም የምትሄደው ይለዋል። እባክህ አንድ ሐሰናት ጎድላኝ ወደ ጀሃነም እየሄድኩኝ ነው። አንተስ? እኔ ያለችኝ ራሱ አንድ ሐሰናት ነች፣ እሷን ይዤ እየሄድኩኝ ነው። በቃ ሁለታችንም ጀሃነም ከምንገባ ይለዋል። እኔ አንድ ድሮ ምንም አታረግልኝም፣ እቺን አንዷን ውሰድና ሄድ አንተ ጀነት ግባ ይለዋል። አላህ ይህን ሲያያሉ አላሁ አክበር፣ እንዴት ከኔ የበለጠ ቸር አለ እንዲህ ይላል። እንዴት አንተ ቸር ትሆናለህ? ወንድምህንም እጁን ይዘህ ሁለታችሁም ጀነት ግቡ ይላቸዋል። አላሁ አክበር። አላህ ይስጠና። ምን አሉ ሰይድ ዑመር ተወግተው ታሁን ሩሃቸው ሊወጣ እያለ አንድ ሰው ሊያቸው መጣ። ሽርጡን እየጎተተ ነው። አይዟችሁ ብሎ በሽሯቸውም ብሏቸው ተሄደ። በኋላ ታዩት እዛ ሰው ገድፏቸው እኮ ነው። መልሱልኝ ይሄን ልጅ ያው አንተ ወንድሜ ሽርጥህን ሰብሰብ ብታረገው ምን አለ አሉ። ልብስህም ንጹህ ይሆንልሃል፣ ቆሻሻ ጋር አይገናኝም አሉ። ደሞ ሰዓት ቃል ይረቢካ የጌታህንም ተቅዋ ትይዝበታለህ ማለታቸው እኮ ነው። ሰይድ ዑመር ተወግተው ታሁን ሩሃቸው ሊወጣ ባለበት ሰዓት ማለት ነው። ምን አርጎ ሲጎተታል? ምን ያደርግለታል? ተምን ያድናል? ወንድሞቼ ወላሂ እኔ ይህኛው ሐዲስ ሰተርቱሃ ለከ ፊ ዱንያ ሰተርቱሃ ዐለይከ ፊ ዱንያ። አንዳንድ ጊዜ ሰዎች የሆነ ወንጀል ሰርተው እንዴት ይህን ይሰራል ምናምን ብለን እኮ እሪ እንላለን አይደል? በተለይ የማትጠብቀው ሰው ወንጀል ላይ ይወድቃል። ሰዎች አይደለም መላኢካ አይደለም እንሳሳታለንና እንዴት እንደዚህ ያደርጋል እንላለን። አንድ ነገር ረስተናል። አላህ ሱብሓነሁ ወተዓላ የእኛን ሲትር አላነሳውም፣ የሰውየውን አንስቶበት ነው። አየህ አይደል? የሰውየውን ሲትር አላህ ይጠብቀን። ሲትሩ ተነሳበት፣ የኛ አልተነሳም። ቢነሳ የሰውየውን የሚያስንቅ ሊሆን ይችላል። አንተ ማንንም ልትወቅስ መብት የለህም፣ ማንንም ማለት ነው። ያ ረቢ ሰሊም ሰሊም ነው በቃ ማለት ያለብህ። ጌታዬ እኔን ጠብቀኝ፣ ያ ረብ አድነኝ፣ ሲትሬን እንዳታነሳብኝ። እቺ ሲትር ከተነሳች መጋረጃዋ ከተገፈፈች ፈዲሓ ነው። ያኔ ያ ሰውዬ ኸይረኛ ይሆናል አንተ ካንተ አንፃር ማለት ነው። አላህ የደበቀልህ ነገር በጣም ብዙ ነው። ነቢያችንና ሰሓቦችን ሲያሰቃዩአቸው አላህ ሱብሓነሁ ወተዓላ ብርታቱ ናቸው። ይህ ቪዲዮ የሙስሊሞችን ጀግንነት የሚያሳይ ስለሆነ ለሁሉም ሰዎች እንዲዳረስ አድርገው። የያሲር ቤተሰቦችን ካሰቃዩአቸው በኋላ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አብሽሩ ያ አለ ያሲር ፈኢነ መውዒደኩሙል ጀና፣ የእናንተ ቀጠሯችሁ ጀነት ውስጥ ነው ብለው ካበረታቷቸው በኋላ ቁረይሾች ነገር ይረግባል ብሎ አስበው ነበር። ሱመያን ገለው፣ ያሲርን ገለው፣ አማርን ደግሞ እንደዛ አሰቃይተው ታሁን በኋላማ ማንም አይሰልምም ብለው በኩራት እየፎከሩ ይኖሩ ነበር። ነገር ግን ነገሩ ተገላቢጦሽ ሆነባቸው። ወለቀድ ፈተነ አለዚነ ሚን ቀብሊሂም ፈለየዕለመነ አላሁ አለዚነ ሰደቁ ወለየዕለመነ አልካዚቢን። እስልምናን የተቀበለውና እስልምናን ያስተባበለውን እንለይበታለን ብሎ አላህ ሱብሓነሁ ወተዓላ ማበረታታት ጀመረ። የአንድ ሰው ኢማን መለኪያ በፈተና ላይ ያለው ጽናት መሆኑን መናገር ጀመሩ። በዚህ ሰዓት ላይ አንድ ባሪያ እስልምናን ተቀበለ። የእሱ ማሳዳሪ የነበረው ኡመያም አንድ ባሪያ እንዴት የኔን አማልክት ይንቃል ብሎ መበሳጨት ጀመረ። ይህንን ባሪያም ወደ አንድ በረሃ ውስጥ አወጡትና መሬት ላይ አስተኝተውት ደረቱ ላይ ድንጋይ ያስቀመጡም። ወይ በዚህ ስቃይ ትሞታለህ ወይ መሐመድን ክደህ ላትና ኡዛን ታመልካለህ እያለ
ይደበድቡ ጀመር። ይህ ጀግና ባሪያም አሐዱን አሐድ እያለ ጽናቱን አሳየም። በዚህ ወቅት ላይ አቡበከር ረዲየላሁ ዐንሁ በዛ አጠገብ ሲያልፉ ወደዛም ወደ ኡመያ ኢብኑ ኸለፍም ጠጋሉና አንተ ኡመያ ሆይ አንድ ባሪያን እንደዚህ በማሰቃየት አላህን ታስቆጣለህ? ኡመያ አንተ ከሆነህ እንደዚህ ያደረግከው ነፃ እንዲሆን ከፈለክ ግዛውና ውሰደው ብሎ ይመልስለታል። አቡበከር ረዲየላሁ ዐንሁ በከፍተኛ ዋጋ ይህንን ባሪያ ይገዙና ነፃነቱን ያውጁለታል። ይህ ባሪያ ተወዳጁ ኢትዮጵያዊ ሰሐባ ፈሃዛ ሁወ ቢላሉና ፈመን ሁወ ቢላሉኩም። አንድ የወደድኩትን የነቢያችንን መድህ ውዳሴ ላካፍላችሁ ሰለላሁ ዐለይሂ ወሰለም። የነቢያችን ውዳሴ የሷሊሆቹ ካባና ዘውድ ነው። እሳቸውን ሳያልቁ ሳያወድሱ ኢማን የለም። ማዲሐቸውም በአላህና በሰዎች ዘንድ የተከበረ ነው። ጫሎቹ እንዳሉት መሐባው አክባጅ ነው በል ማንቀለለበት። ወደ እሳቸው እንጂ ጓዝ መሸከፍ መንገድ መነሳት ወደ ሌላ የለም ይላል ግጥሙ ሲጀምር። ኢለይሂ ወኢላ ላ ትሸዱ ረሓኢሉ ወዐንሁ ወኢላ ፈልሐዲሱ መضለቲ። ንግግራቸው ሐዲሳቸው ቢሆን እንጂ ከሳቸው ውጭ ያለው ጥፋት ነው። ሊዋሁ ወኢላ ላ ቀራረ የጢቡ ሊ ዐለይሂ ወኢላ ላ ትፊዱ ዐብረቲ። የእሳቸው ባንዲራ ጉያቸው ስር እንጂ ሌላ መቀመጫ አይጸዳኝም አይመቸኝም። ለእሳቸውም ናፍቆት ቢሆን እንጂ እምባዬ ለሌላ ናፍቆት አይወርድም። ሪዳሁ ወኢላ ፈልገራሙ ሙضየዑ ሰናሁ ወኢላ ልሓሊካቱ ልሙضለቲ። የእሳቸው ውዴታና ፍቅር እንጂ ሌላው መባከንና መጥፋት ነው። ከውበታቸው ጀንበር ውጪ ያለውም ድቅድቅ የሆነ ጨለማ ነው። አራሁ ወኢላ ለይሰ ፊል ከውኒ ለዘቱን ቱራሁ ወኢላ ላ ጀላአ ሊዕለቲ። እሳቸውን መመልከት እንጂ በዚህች ዓለም ላይ ጥፍጥና የለንም። ብመለከታቸው እንጂ ለበሽታዬም ሌላ መድኃኒት የለኝም። የዚህ ውብ ግጥም ባለቤት በመግሪብ የነበሩት ሰይዲ አብልፈይድ ሙሐመድ ብን አብዱልከቢር አልከታኒ ኖት። ዘመን ከምትሰስትባቸው ጉምቱ ዑለማ እና አውሊያዎች መካከል ነበሩ። አላህ መልካም ስራቸውን ይውደድላቸው። ኸሚሱን በሰላዋት እናድምቀው። አላሁመ ሰሊ ዐላ ዘይኒል ውጁድ